ሰውየው በንዴት ሶፋው ላይ ይተኩሳል። ሶፋውንም ሲያነሳው የሚያየውን ነገር ማመን አልቻለም ነበር። እነዚያ ትናንሽ ተንቀሳቃሽ አሻንጉሊቶች ልክ እንደ እውነተኛ ወታደር ሲንቀሳቀሱ ያያል። ሰውየውም ተንቀሳቃሽ አሻንጉሊቶቹን በመናቅ በእግሩ ይረግጣቸዋል። ነገር ግን አሻንጉሊቶቹን ወዲያውኑ ሮኬት ቢያስወነጭፉበትም ምንም ሊጎዱት አልቻሉም ነበር። ሰውየውም ወደ ተንቀሳቃሽ አሻንጉሊቶቹ በመተኮስ ሊበትናቸው ይሞክራል። በድንገት ግን ከሶፋ ውስጥ 3 ሄሊኮፕተሮች እየበረሩ በመምጣት በተኩስ ያጣድፉት ጀመር። በዚህ አጋጣሚ የሰውየው ሽጉጥ ይወድቅበታል። ይሁንና ቶሎ ያነሳውና ወደ መታጠቢያ ቤት በመግባት የተጎዳውን እጁን ማሰር ይጀምራል። ከዛም አንዱ ሄሊኮፕተር በሩን ሰንጥቆ በመግባት ወደ ሰውየው ይጠጋል። ሰውየውም አጠገቡ ባለው ፎጣ በመያዝ እየረጋገጠ አመድ ያደርገዋል። ሌላኛው ሄሊኮፕተርን በተሰነጠቀው በር ሊገባ ሲሞክር እየተኮሰ ያሰጣቸዋል። ቀዳዳውንም በያዘው ፎጣ ይደፍነዋል። በመጸዳጃ ቤቱ ያሉት ወታደሮች አሁንም እየተንቀሳቀሱ መሆናቸውን ሲያይ የፀጉር ማድረቂያ ማሽኑን ወደ ውስጥ በመወርወር ይገድላቸዋል። ወታደሮቹ ሙሉ በሙሉ እንደሞቱ እርግጠኛ ሲሆኑ ይቀመጣል። ነገር ግን አሻንጉሊቶቹም ቢሆኑ ተስፋ አልቆረጡም። ከውጭ ሆነው መድፍ ይተኩሱበታል። በየጊዜው እንደዚህ ቪዲዮ እንደሳችሁ ፎሎ ማድረግ እንዳይረሳ።